ስለ ጨለማ ደጋግማ ማውራት ምንም አይነት ብርሃን አያመጣም። ብርሃን ለማምጣት አንድ ሻማ ብቻ መለኮስ በቂ ነው ብሎ የተነሳ ኤርሚያስ አመልጋ ጀግና ስኬታማ ሰው። ብዙ ነገር ትማራላችሁ። በትዕግስት አዳምጡት። ሞር ኤክስፒሪየንስ ነው። በትምህርት ቤት ብቻ የነቃ ይወቃ ሳይሆን ኑሮ ያስተማራቸው እውነታው የሚያውቅ ሰው ነው። ብዙ ነገር ሆናላችሁ። አዳምጡት። ቢራ ኦር ዊስኪ ወይ ይሄ የሱ እጥፍ ደስታ ይሰጠኛል። ስለዚህ ብዙ ሰራዋለሁ፣ በደንብ ሰራዋለሁ። ስለ ውጤቱ ግን በቃ ሳላስበው ራሱ ይመጣል። ስላበላልም ስለ ሁሉም ነገር ማለት and it makes life enjoyable. It doesn't matter what the result is. ምን እንጠብቅ አንተ? ምንም አላውቅም። እኔ ራሴ እኔ ብዙ ህይወት ኖር ያለው ገና አሁን የዛሬ 5 ዓመት አሁን የማወራህ ነገሮች አሉ ኢትዮጵያ ውስጥ እነዚህ ቤሲክ ምን እነሱን ሰራቸዋለሁ። I enjoy it. It's a purpose. አላማ አለኝ። ለዛ መከፈል ያለበትን ከፍላለሁ ስለማምንበት it's about giving back ትልቅ ለውጥ ያመጣሉ ብዬ ስለማስብ ከዛ በኋላ ግን ከዚህ ዓለም በቃ ከቢዝነስ ዓለም ወጥቼ አሁን የምልህ ላይ ፐርሰናል ዲቨሎፕመንት ምን ላይ ራሴን ደግሞ የድረስ ደግሞ በቃ ከውስጥ አሁን የውጭው በቃ እውነቴን ነው የምልህ እኔ የሆነ ቦታ እጄ I could meditate for a year ምናምን የውስጥ ጉዞ ያንን መገንባት ምናምን በቃ ፐርሰናል ዲቨሎፕመንት ላይ ነኝ and ያንን ሼር ማድረግ እውነቱን ለመናገር አሁን እኔ ቢዝነስ የምሰራበት የህይወት ስቴጅ አልፏል። በቃ መቀጠል አለብኝ፣ ማደግ አለብኝ። አሁን እዚህ ጋር ግን ከቢዝነስ ያለፈ ነገር እየሰራው ነው። ይሄም ይሰራል። ከዛ በኋላ በቃ ከዛ ወደ ውስጥ ነው ደግሞ የማያልቅ እድገት and then of course ዓለም እየተቀየረ ነው። ቴክኖሎጂ ምን ከኢትዮጵያ ውጭም ደግሞ ማስባቸው ነገሮች አሉ። በኢትዮጵያ ተወስኜ የምቀርበት ምክንያት የለም። ገና ደግሞ ያው እንግዲህ የእናንተንም ትውልድ እናንተ ከበረታችሁ አብራችሁኝ ትጓዛላችሁ። ገና በጣም ረጅም መንገድ ስለሆነ የማስበው ገና ብዙ ህይወት ይጠብቀኛል ብዬ አስባለሁ። ያ እድሌ ከሆነ የተፈቀደልኝ መንገድ ከሆነ ካልሆነ ደግሞ ነገም ከቆመ ደግሞ ምንም አይደለም መቀበል ነው። ግን እንዳልኩህ ነው እንደ you go down shooting አላለ እጅ አትሰጥም። ዩኒቨርሲቲ ጨርሰው ስራ እየፈለጉ ያሉ ሃይ ስኩል ወጥተው ስራ እየፈለጉ ያሉ ሰዎች አሉና ስራ እስኪያገኙ ምን ላይ ትኩረት ቢያደርጉ ይሻላልና ፐርሰናል በቃ ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ። አሁን የምልህን ራሳቸውን መገንባት መጾም ማከለከለው፣ ስፖርት መስራት ማከለከለው፣ ኦንላይን ገብቶ ማንበብ ይሄ ሁሉ ሀብት ነው የምትገነባው፣ መሰረት ነው የምትገነባው። ሁናቴዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ። በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል። እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ we're emotional beings። ሁሉ ነገር ስለ ኢሞሽን ነው። አንድ ነገር ለምንድነው ደስ እንዲለን፣ ገንዘብ ለምን ደስ እንዲለን፣ ምግብ ለምን ለሰርቫይቫል ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ። ሜዲቴት ማድረግ፣ ራስን ማወቅ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታረገውና እንዳልኩ ነው ይሄ we're in a ስቶርሙን ማሳለፍ ያስፈልጋል። እዛ መሃል ግን ራስን መገንባት አለ። ለሚመጣው ቀን ራስን ዝግጁ አድርጎ ዕውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህን ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄም ያልፍ ነገር ነው፣ እስከዛ ቆይ እብዳልሁን አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላርግ። ውጭ ብቻ አይደለም ከሆነ እኮ አንድ ሰው እንዳልኩ ነው። እኔ አሁን የሆነ ሞናስተሪ ገብቼ 1 ዓመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾምኩ ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል? አይጠይቅም። ከዛ ውስጥ ደግሞ የተሻለ ሰውኛ ነው የምወጣው።
ሶ ፍሬምወርካችንን ማድረግ ሰክሰስ not now not today redefine your success እንደውም the more ይሄ የውጭ ነገር I want ምናምን የሚለው ነገር ሳጠፋ በቃ ፕሬሸር ይጠፋል you get inner peace ምናምን እንጃ ሰፊ ቶፒክ ነው ለሁሉም አይሰራም ወደ ውስጥ ራሱን የቻለ ትልቅ ዓለም አለ እውነተኛ ማንነታችን እዛ ውስጥ ነው ሰላማችን ደስታችን እዛ ውስጥ ነው እሱን አመለካከታችን ብናስተካክል ዛሬ በቃ ነገርኩኝ የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለሁት አሁን እንደውም እንዲህ አወራለሁ አስተምራለሁ ምን እላለሁ እስር ቤት ሁሉም እኩል ነው ገንዘብ የለም ማረግ የለም ምን የለም የት ነው ሁሉ ነገር ውስጥ ነው ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው እሱ እጅህ ላይ ሌላ ሰው ኃላፊነት ትዳር ልጅ ከሌለህ ቅድም የማወራህ ነገር 100% ዱዌብል ግን ኦኬ not impossible ኮምፕሊኬት ያደርገዋል አሁን የሌላ ሰው ህይወት ያንተ ኃላፊነት ላይ ሲኖር አሁን ፕሬሸር አለ ለራስ መንገድ ላይ ማደር ትችላለህ ሶ ፖይንቱ ቅድምም በቢዝነስ ያነሳውት ነው መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት maybe not be socially acceptable ያለው አሁን በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል ከገንዘቡ ከጊዜው ከልጆች ምን and ከዛ ደግሞ ካለው ሁሉ ነገር አንተ ይሄንን ሰፖርት የማድረግ ኃላፊነት ካለብህ I feel sorry for you ከባድ ነው ለምን አሁን የምለው ነገር እንዳለ ሆኖ ራስን መግዛት ምን ማለት ግን እንደ ሰው አሁን ልጅህ ቤተሰብህ ምናምን መርዳት ኖሮብህ መርዳት ሲያቅትህ ያ ከባድ ነው እነሱንም እንደዚህ አድርጉ ብለህ ልትላቸው አትችልም ሶ እንደዚህ አይነት ሁናቴ ላይ ላሉ ሰዎች I really have empathy ግን እንደዛም ሆኖ at the end of the day በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል so much harder ቤተሰብ ይዘህ ግን የምለው ነገር አሁንም እንደዛ ነው ቤተሰብህንም እዛው ጉዞ ውስጥ መክተት አለብህ ያ ማለት እኮ በቃ ህይወትን ተቆጣጠርካት ብዙ ጊዜ ጭንቀት እኮ በቃ የምንመኘው የምንፈልገው ነገር ነው ሶ ያን ላይ መጠንቀቅ ለምን ይቻላል አይቻልም ግን ነምበር 1 እኔን ልፈልግ ቅድም ያልኩትን ነገር እናርክ ሌላው ቦታውን ይዛ ቀላል አይደለም አሁን ሳወራው ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል ያንን ሙከራ ላርግ ማለት በቃ that's the reward and በቃ መንገድ ገባህ ማለት ነው አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress yes ወጣቱ not just here globally የኛ ደግሞ ይባሰበት suicides depression it's sad ለነሱ somehow ይሄንን ነው እንትን ማድረግ ትልቁ ነገር ያልፋል ያንን እንደምንም ማሳለፍ ነው ከዛ ጥሩ ቀን ይመጣል ሁሌ በቃ ህይወት ውስጥ ያለ ነው ያ ሁሉ አለፈ ሌላ ጊዜ መጣ ያም አለፈ ዓለም ላይ በሙሉ ጦርነት ይመጣል ረሃብ ምን በቃ ያልፋል እና እዚህ መሃል አለመጥፋት ነው እንደምንም ራስን ቅድም እንዳልኩት ተስፋ ትልቅ ነገር ነው ይለወጣል ሌላ ቀን ይመጣል ማለት ተስፋ አለ ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው ዲፕሬሽን የሚገባው ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው ከላይ እኮ
ሌላ ብዙ ነገር እንዳለ ሁሉ ነገር እንደሚያልፍ ያን ግንዛቤ መያዝ ከቻለን የሆነ አንድ ምሰሶ ይሰጣል not to get lost not to get depressed not simple ዝም ብሎ የኢሞሽን የፊዚካል ነገርም አለ እዛ ላይ really people should do some work ይሄ የወጣቱ ሳይኮሎጂ ላይ እንደዚህ የሾች ላይ እንደውም ብዙ አለ ትምህርትም ያላለፈ ብዙ አለ ጦርነት አካባቢ ተፈናቀለ ብዙ አለ ዲፕሬሽን ብዙ አለ እሱ ላይ እንደውም it's not really my field ግን እሱ that's a good issue value added public service በደንብ ጥሩ ባለሙያ አምጥቶ አድረስ ማድረግ specifically በኢትዮጵያ ኮንቴክስት ትልቅ ለሁሉም አሁን እኮ ጭንቁ just like ስራ ያለውም ጭንቅ ላይ ነው ሁሉም ጭንቅ ላይ ነው so that's actually a good public service ጥሩ በጣም ኤርሚያስ እናመሰግናለን ብዙ ተምረናል እና በእቅዶችህን እንዲሳኩልህ እንመኛለን የሆነ ደረጃ ደርሰው ደግሞ በሆነ ጊዜ ምናወራ ይሆናል በጣም ነው የማመሰግነው No, thank you. My pleasure. I enjoyed it. ከዚህም የበለጠ ወጣት ሆነ ልናይ እንፈልግ ለምንድን ነው የምትስቀው አላመንከኝም ማለት ነው I doubt that አሁንም ግን እሺ አሁን የዛሬ ቪዲዮ ምናምን የቀረጻችሁኛል አይደል እስቲ ለዛ ያደርሰንና የዛሬ 5 አመት አውጡና አዩት እሺ የዛሬ 5 አመት እንጠራሃለን እንጂ ይሄንን ቪዲዮ ነው I should be younger than I am now አሁን እንደውም I've said this in public so I have to work extra hard በደንብ እንዲሳካልህ እመኛለሁ በጣም እንዲሳካልህ እመኛለሁ yeah thank you መልካም ምኞቱን I appreciate it ከዛ ደግሞ እኔ እስካሁን ካረኩትን በላይ የበለጠ መስራት አለብኝ ይሄን ስለተመኘሁት አይሆንም እውነት ነው ጉዞውን ወደዋለው ሶ በደንብ ሞክረዋለው ውጤቱን አብረን እናያለን በደስታ thank you በጣም እናንተ ሽበታውታችሁ እንዳጠብቁ የኔ ቻሌንጅ ደግሞ ለእናንተ እሱ ነው እኛ ካንተ ያየን እንማራለን ግን ሽበት እንዳታወጣ እንግዲህ ሽበት ካወጣን ደግሞ እንማራለን ገና ናችሁ ለሱ እንኳን ወርቅ እሳት አይፈራም ይባላል ብዙ ነገር ያሳለፈ ብዙ ፈተና ያሳለፈ ጀግና ስኬታማ ሰው ነው ብዙ ነገር ተምራችኋል ብዬ አምናለሁ በእርግጠኝነት ሞር ኤክስፒሪየንስድ ሰው ነው እና እንደወደዳችሁት ሙሉ ተስፋ አለኝ ይሄ ቪዲዮ ከጠቀማችሁ ላይክ ሰብስክራይብ አድርጉ በሚቀጥለው ቪዲዮ በአዲስ ጉልበት እስከምንገናኝ ይመቻችሁ